እንደምን አላችሁ የጥበብ ተከታታዮች፣ እንደምን ሰነበታችሁ? ዛሬ ስለ እንቅርት በሽታ አይነቶች እንዲሁም የእጽዋት መፍትሄዎች እንመለከታለን። እንግዲህ የእንቅርት በሽታ አመጣጡ ግልጽ ባይሆንም በምግብ ውስጥ ብዙ ጊዜ የአዮዲን ንጥረ ነገር እጥረት ሲኖር የሚከሰት ነው። ይህም እንግዲህ ሶስት አይነት ነው። አንደኛው ቅል ወይም ቅምጫና ይባላል። ሁለተኛው ፊኛ ይባላል። ሶስተኛው የእጢ አይነት ሆኖ ልክ እንደ ድንጋይ የጠጠረ ነው። ከዚህም ውስጥ እንግዲህ አንደኛው ቅል ወይም ቅምጫና እየተባለ የሚጠራው የእንቅርት አይነት ብዙ ጊዜ በትንፋሽ ከአንዱ ወደ አንዱ ሊጋባ ይችላል። እንዲሁም አቀማመጣቸውም የተለያየ ነው። አንደኛው ከአገጭ ጀምሮ እስከ ደረት ድረስ አስፋፍቶ አንገትን እንደ ፊኛ ነፍቶና አሳብቶ ይይዛል። ሁለተኛው በጣም ክርር ያለ ሆኖ በሁለት በኩል በግራና በቀኝ ይወጣል። ሶስተኛው እንደ ድንጋይ ጠጥሮ በአንገት ላይ ተንጠልጥሎ በቀኝ በኩል ይቀመጣል። እንግዲህ ለዚሁም ደዌ የሚያገለግሉ እጽዋቶች አሉ። እነሱም የወዴቻ ስር፣ የላምሮ ስር፣ የአባይ ንጉስ ስር፣ የዶቅማ ፍሬ፣ የጋንቢሎ ፍሬ ናቸው። እነዚህን እንግዲህ ከአሻል ጨው ጋር በአንድነት ወቅጦ በማር አዋህዶ ጠዋትና ማታ አንድ ፍንጃል በመውሰድ ከዚህ ደዌ መዳን ይቻላል።